ታየኔ ሳቅ የምትፈልግ ከሆነ ሄጄ ሰርቼ እንድመጣ መልካም ፍቃድህን እየጠየቅኩ ነው። በጭራሽ ምን ነገር አይደለም። በጭራሽ እኔ አንቺ እንድትሄጂ አልፈልግም። ስደት እኮ ግን አንዳንድ ጊዜ ምን አለ መሰለ ሰርተ እንድትለወጥ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እግዚአብሔር ይመስገን አለው። ዛሬ እንግዲህ በድጋሚ መጥቻለሁ። በድጋሚ ስመጣ ግን ፍራንክ ልሰራ ነው። ሰሞኑን ቪዲዮውን እንዳያችሁት ካስሽ እንግዲህ አንዴ ፍራንክ እያለ ነው፣ አንዴ ፊት እንደ መንሳት ነገር እያደረገው ነው። እና ለምን ዛሬ ፍራንክ አልሰራውም ብዬ ዛሬ ቪዲዮ ይዤ መጥቻለሁ። እሱንም ጠርቼዋለሁ፣ ይመጣል፣ ቀጥሬዋለሁ። ፍራንኩ ምንድን ነው ልንገራችሁ መሰለኝ ቀድሜ ለእናንተ። ፍራንኩ ምንድን ነው? በነገራችን ላይ ይሄንን አሁን ፕራንክ የማደርገውን ነገር አይወድም፣ በጣም አይወድም ብዙ ጊዜና ምንድነው እሱ አረብ ሀገር ሊሄድ ነው። ኑሮ በጣም ከብዶኛል፣ የቤት ኪራይ ከብዶኛል፣ ሁሉ ነገር አስጠልቶኛል፣ መሮኛል እና አረብ ሀገር ሊሄድ ነው ብዬ ፕራንክ ልሰራው ነው ቤተሰብና እንግዲህ ሳካልኝ አይሳካልኝ አላቅም። ቤተሰብ አግዙኝ። ፍራንክ ላይ ያን አክልም ጎበዝ አይደለሁኝም። እንግዲህ ገና እየተለማመርኩኝ ነው። እንደምታውቁት አዲስ ነኝ። ቪዲዮን ደግሞ እያያችሁልኝ አይደላችሁም? ለምንድነው ቪዲዮን የማታዩልኝ? ቪዲዮን ደግሞ ይዩልኝ። አይኖ ይገባኛል፣ ትንሽ ኤዲቲንግ ላይ የቪዲዮ ጥራት ላይ ችግር አለ። እሱንም ደግሞ አስተካክላለሁ በሂደት። መስተካከሉ አይቀርም፣ እንደዛ አይቀጥልም። ውድ ቤተሰቦቼ ቪዲዮን ደግሞ ያው ይዩልኝ፣ ኮሜንትም አድርጉልኝ። ሀሳብ አስተያየታችሁን እቀበላለሁ። እና ዛሬ ካስሽን አረብ ሀገር ሊሄድ ነው። አይወድም በነገራችን ላይ እንኳን እኔን የሚቀርበኝ ልጅ ቀርቶ ማለት ነው። እንደዚህ የሚያውቃቸው እህቶች ራሱ ሲሰደዱ ወደ አረብ ሀገር ሲሄዱ ምናምን አይወድም። አረብ ሀገር በጣም ይጠላልና ድጋሜ ሊሄድ ነው። ምክንያቱም ኑሮ ከብዶኛል፣ መኖር አልቻልኩም ብዬ ልለው ነው። እና ሪያክሽኑን አብረን እናያለን። ምን ይላል የምለውን አብረን እናያለን። ግን እኔ ለመሄድ አይደለም፣ አልሄድም። ምክንያቱም አረብ ሀገርም ከብዶኛል፣ ሰልችቶኛል። ስቀጥል በእርግጥ እዚህም ትንሽ ይከብዳል። አሁን ያለው የኑሮ ውድነት፣ የቤት ኪራይ ውድነት፣ ሁሉ ነገር ይከብዳል፣ ያስጠላል። ኢትዮጵያ ውስጥ እንደምታውቁት ውድ ቤተሰብ ግን እንደዛም ሆኖ ግን እንደምንም እየታገልኩ መኖር ነው እንጂ የሚፈልገው ድጋሜ መሰደድን አልፈልግም። ነገር ግን ካስሽ ምን ይላል እምለውን አብረን እናያለን። ምክንያቱም ሰሞኑን ትንሽ ጥጋብ ብሎታል። ጥጋብ አንዴ ፍራንክ ይላል፣ አንዴ ደግሞ እንደፊት መንሳት ይላል። አይታችሁ ከሆነ ትናንት ምሳ ጋብዝሻለሁ ብሎኝ እንግዲህ እንደዛ በጾሜ ነው ያዋለኝ። ዛሬ እንግዲህ አናድደዋለሁ። ትንሽ የምናደድ ከሆነ ፍራንኩ ይሳካልኝ ከሆነ አብረን እናያለን። ይመጣል እንግዲህ እየመጣ ነው። ሄይ ወልካም። ደህና ነህ? እንዴት ነህ? አለን ሁሉ ሰላም አለው። እግዚአብሔር ይመስገን። ቤተሰቦችን ሰላም በላቸው። ሰላም ነው፣ ሁሉ ሰላም፣ ደህና ናችሁ? እኛ በጣም ደህና ነን። ዛሬ ምንድን ነው? እንዴት ተገኘሽ? ታገኘውኝ እንግዲህ ዛሬ ከች ብያለሁ። ደህና ነህ አንተ? እንዴት ነህ? ሰሞኑን እቺ ነገር ተመችታኛለች። እስቲ ልርጋማት ተመችታኛለች እና ልርጋማት ብዬ ነው። ባንቺ በዱላሽ የተነሳ እየከሳው ነው፣ በጣም እየከሳው ነው። እውነት ምሳ ጋብዤ ለእንደ ጋብዝሻለሁ ምሳ ብለኝ ትናንትና እንግዲህ እኔን አስከፈልከኝ፣ እኔ ጋብዤሃለሁ። ስለዚህ መውፈር አለብህ። እና ይችን አሁን በቃ ማውራትሽ ነው ማለት ለቤተሰቦችሽ መናገርሽ ነው? ቤተሰብ ወቁልኝ፣ ምሳ ጋብዝሻለሁ ብሎኝ እኔን ነው ያስከፈለኝ ሳይከፍል። ይኸውልኝ ፍረዱ እናንተ። በቃ ሌላ ጊዜም ትከፍያለሽ። በዛ ላይ ቡና ጋብዛለሁ ስላልሽኝ ነው እንጂ እኮ በዚህ ኑሮ ውድነት አስቡት፣ ሁሌ ምሳ እየጋበዝኩ እኔ ልከፍል ማለት ነው። ሲጀመር እኮ ነው አብሮሽ ስላለው ለራሱ ትልቅ ነገር ነው። አብረን ስላለ በጣም አመሰግናለሁ። እውነት በጣም ኩራቴ ነህ፣ ኮራባሃለሁ ስላለክ እሱን አልካርኩኝም። ይገባኛል። እና ደህና ነህ? ሁሉ አሪፍ ነበረ ዛሬ? ሁሉ ሰላም? ትናንት ቶሎ ገባክ? አዎ። አልመሸብም? አልዘጉም በር? አይ ነው እሱ ለጊዜ ነው የምገባው እኮ። ጎበዝ ና ጨዋ ሆነሃል። ጎበዝ። ሚስት እኮ በቃ ታድላ ድለኛ ናት። በጣም አሪፍ እና ካስሽ ዛሬ ለመሰለ የጠራውክ እየሮጥኩ ነው የመጣው። ምን ነው እንዴ? በቃ እንደዛ ስትይ ምንድነው ፈልጋለሁ ምናምን ስትይ በጣም እየሮጥኩ ደግሞ ሁሌ ስጠራው እየሮጠ ነው የሚመጣው። እየሮጠ አይደክመውም። እኔ በጠራው ቁጥር እየሮጠ። አዎ ግድ ነው። ምንድነው እሱ? አይ ጥሩ ነው መሮጥህ አይከፋም። እና ዛሬ ለምን መሰለ የፈለኩክ ካስሽ
እና አሁን ሰሞኑን እንግዲህ እያየህ ነው፣ ስራም ትንሽ ጠፍቷል፣ ስራም የለም እና የአየሩ ሁኔታ በጣም ያስጠላል እንደምታውቀው እና ብቻዬን እንደምኖርም ታውቃለህ። ኑሮን ብቻዬን እየገፋሁት እየታገልኩት እንደሆነም ታውቃለህ። እና ምንድነው ትንሽ ኑሮ ከብዶኛል፣ የቤት ኪራይም ከብዶኛል። ቤትም ስለወደድሽ አትገባለሁ ልትይ ነው እንዴ? ቤቴ ተመችተሻለች? ቤት እንኳን ተመችታኛለች። ቤት ታምራለች በጣም ደስ ይለናል። ችግር የለም ይበቃል እኮ ለሶስት ይበቃል። አዎ ይበቃል፣ ችግር የለም። እሺ እና አሁን እስቲ ቆይ ትንሽ ላውራና አስጨርሰኝ እስቲ ሀሳቤ። አይ የምር ነው ማለት ሁኔታሽ እንደዛ ነው የሚመስለው። ትናንትና ቤታችሁ ታምራለች ምናምን አበዛሽና አሁን እኮ ኑሮ ብቻዬን ምናምን ስትይ እንደዛ መሰለኝ። ያው ልንገርሽ እኔ አንቺ ዳር ከመትይ እኔ ልንገርሽ እኮ ብዬ ነው። ነው እንደዛ ከሆነ የፈለግሽው ችግር የለውም፣ እኛ ይመቸናል። አይ ዳር እንደዛ ቢሆንማ ቀጥታ ነበር የምነግርህ። ታውቃለህ ከአንተ እንደማልደብቅህ። አላስጨርስ አልከኝ፣ አላስወራ አልከኝ እኮ እንዴት አድርጌ ልንገርህ? እሺ ጨርሽ። እና ምንድነው ዛሬ ልነግርህ የፈለኩት ነገር ምንድነው፣ አረብ ሀገር ልሄድ ነው። አረብ ሀገር ድጋሚ ልሄድ ነው፣ ልሰደድ ነው። ይሄ ልትይኝ ጥራሽ? አዎ ቅድም እንዳልኩክ ያ ሁሉ ነገር ከባድ ነው በጣም ለብቻ አንድ ሴት ልጅ ደግሞ ብቻዋን የቤት ኪራይ ከፍላ ይሄ በዚህ ኑሮ ውድነትን ተጋፍታ ምናምን በጣም ከባድ ነውና ስለከበደኝ ስላቃተኝ ድጋሚ ደግሞ እስቲ ለአንድና ለመጨረሻ እድል ልሞክር ሳካልኝ እንደሆነ ብዬ እና ለመሄድ ወሰንኩኝ። እሱን ላሳውቅ ብዬ ነው። እንደማይደብር ተስፋ አደርጋለሁ። መጀመሪያ መች መጣሽና እንዴት ትሄጃለሽ? ትናንትና መጥተሽ ዛሬ እንዴት ነው የምትሄጂው? ከዛ ውጭ ደግሞ ማለት አሁን አንቺ አንድ ወይም ሁለት አይደለም የሄድሽው፣ ከዛም በላይ ሄደሻል። ከዛም በላይ ረጅም ጊዜ ቆይተሽ ነው የመጣሽው። በጣም ለፍተሻል፣ ደክመሻል። እንዴ ድካም አለ፣ የጤና ቀውስ ይመጣል። ከዚህ በኋላ ሌላ ነገሮች ይመጣሉ። እንዴት ለምንድን ነው በምን እንዴት ይሄን አስብሽ እንዴ? ስራ እኮ አንቺ ብቻ አይደለሽም ያጣሽው፣ እንደ አጠቃላይ ነው የጠፋው። በዛ ላይ አገሪቷ ሁኔታ ልክ ነሽ፣ በጣም ከባድ እንደሆነ አውቃለሁ። ግን ደግሞ በሰዓት እኔ ተመልሶ መሄድ እንጃ ምንም እየታየኝ አይደለም። ምንም ማለት ነገሮች ከባድ ሊሆኑ ይችላሉ፣ ግን ተጋግዘን ምናምን ያለውን ነገር ለመሸፈን እንሞክራለን እንጂ እንደኔ በሰዓት እንድትሄጂ አልፈልግም። ያ እውነት እንዴ? አዎ ልክ ነህ። እኔም እኮ መሄድ ፈልጌ አይደለም፣ ስደትን በጣም ተማርሬ አስጠልቶኝ ነበረ ተመልሼ የመጣሁት። ገባክ? ድጋሜ ተመልሼ ላልሄድ ለራሴ ቃል ገብቼ ነበረ፣ ግን ደግሞ እዚህ ያለው የኑሮ ሁኔታ አስገደደኝ ድጋሜ እንዲሄድ። ምን ላድርግ? ግን ይቅርታ አድርጊልኝና እኔ ስላንቺ ብዙ ነገር እያሰብኩ ነበረ። እኔ በጣም ብዙ ነገር እያሰብኩ ነበር ስላንቺ። አንቺ ግን በሰዓት እኔ ልሄድ ነው ምናምን፣ እኔ እንጃ ከአንቺ አልጠብቅም ነገር። እኔ እኮ በጣም ደስተኛ ነበርኩኝ በአንቺ መምጣት። አሁን ላይ ባለሽበት ነገር የተረጋጋ ህይወት እየኖርሽ ነው። ልክ ነሽ፣ ስራ የለም ምናምን፣ ግን ደግሞ አሪፍ ላይ ነው ያለሽው። የተረጋጋ ህይወት ላይ ነው እየኖርሽ ያለሽው እና በሰዓት ተመልሶ መሄድ እኔ እንጃ በጣም ደስ የሚል ነገር አይደለም። ለአንተ የተረጋጋ ህይወት እየኖርኩ መስሎክ ሊሆን ይችላል። ነገር ግን ለእኔ በጣም እየከበደ ነው። እንደነገርኩክ ብዙ ጊዜ ለሰዎች ምስጢሬን ማካፈል ትቻለሁ። ምክንያቱም ሰዎችም ራሱ የራሳቸው የሆነ ችግር ስላለባቸው እኔም ደግሞ እዛ ሰው ላይ በችግራቸው ላይ ችግር መሆን ስለማልፈልግ ብዙ ጊዜ ምስጢር አላወጣም። ያዝ ነው የማደርገው። ወይም ቤተክርስቲያን ሄጄ እናገራለሁ እንጂ እንደዚህ አንተን ሳገኝን ስስቅ ምናምን የሆነ ኖርማል የተመቸኝ መስሎክ ሊሆን ይችላል። ግን ተመችቶኝ አይደለም ያለሁት። ልክ ነሽ እኮ ማለት ሁሉም ሰው የየራሱ የሆነ ችግር አለበት። ማንም ሰው ደልቶት አይኖርም እኮ። እንኳን አይደለም አንቺ እንደዚህ አስሬው ማለት ከአምስቴ ምናምን እንደዛ 5 ዓመት ቆይተሽ ስንቴ ተመላልሰሽ ቀርቶ የትኛውም ሰው እኮ እንኳን አይደለም አንቺ ቤት ንብረት ሁሉ ነገር ኑሮት ለራሱ ማንም ሰው አይመቸውም እኮ። ማንም ሰው ደልቶት ተመችቶት አይኖርም። ግን ባለሽ ነገር ደስተኛ ሆነሽ ለመኖር መሞከር ነው እንጂ እዚህ ባለሽበት ሆነሽ ጤናሽን እየጠበቅሽ በቃ የሆነ ብቻ ሞክሬ ነበረ። አይ ልክ ነህ፣ ሀሳብህን እጋራለሁ። ልክ ነህ፣ ሞክሬ ነበረ ነገሮችን ለማሸነፍ ለመጣር ምናምን ብዙ ነገር ሞክሬ ነበረ። ግን የሚሆን አይደለም። ኢትዮጵያ በጣም ትከብዳለች፣ መኖር አስቸጋሪ ናት። በኑሮ በኩልም በቤት ኪራይ በኩልም በስራ መጥፋት በኩልም ኢትዮጵያ በጣም አስቸጋሪ ናት። በቃ ከባድ ናት። ስደት መፍትሄ አይሆንም። አይ ነው አውቃለሁ። ግን ለትንሽ ጊዜ ግን ቢያንስ ይሻላል ብዬ ስላሰብኩኝ ነው። ቢያንስ አሁን ካለውበት ኑሮ እንደዚህ ቀንና ማታ በችግር ከምሰቃይ ቢያንስ እዛ ይሻላል ብዬ ስላሰብኩኝ ነው እንጂ ስደት ከባድ እንደሆነ ስደት እድሜያችን ጊዜያችን ሙጥጥ አድርጎ እንደሚጨርስ ሳላቀርቻ አይደለም። ግን ደግሞ
አንዳንዴ የሰው ፊት ከማየት የሰው እጅ ከመጠበቅ እዚህ ሀገራችን ላይ ሆነን ስደቱ ነው ይሻላል ብዬ ስላሰብኩኝ ነው። ልክ ነሽ። ግን እንደዛም እኮ ሆኖ እኔ ግራ የሚገባኝ ማለት ነው ብዙ ጊዜ በዛ አጋጣሚ የሄዱት ለራሱ እዛ ያሉት በጣም የሚያሳዝኑ ብዙ ጊዜ እድሜያቸውን ሁሉ ነገራቸውን ጉልበታቸውን መስዋዕት አድርገው ጤናቸውን መስዋዕት አድርገው የሆነ እዚህ ሳይቸግረው የሆነ ሰው በጠየቃቸው ቁጥር ያላቸውን ነገር እያወጡ መስጠት እንደዛ እያደረጉ መጨረሻ ላይ እነሱ መጣው ሲቸገሩ ግን ማንም ሰው ያግዛቸው ተመልሰው ስደት ምናምን ነው የሚመርጡት። አሁንማ ያንቺ ነገር ልክ እንደዛ ነው ያለው። አዎ በእርግጥ ሁሉም ሰው ነገሮችን ለማስተካከል ብትሞክሪ አሪፍ ነው። እኔም ከጎንሽ አለው ባለው ነገር አግዝሻለሁ እንጂ እኔ እንድትሄጂ በበኩሌ አልፈለግም። ምናልባት እኔ ኖርማሊ እንደ ወንድም ምናምን ከሆነ እየጠየቅሽ ወይም እያማከርሽኝ ያለሽው በቃ እኔ እንጃ አላውቅም። እኔ ከጓደኛም ከምንም በላይ ነሽ ለእኔ አሁን ላይ በቃ እኔ እንጃ እኔ የማስበውን ነገር አንቺ ጋር ይኖራል ብዬ አላስብም። ግን እኔ ብዙ ነገር ነው ስለ አንቺ የማስበው እና ኖርማሊ ማገዝ ያለብኝም በምንም ነገር አግዝሻለሁ እንጂ የቤት ኪራይም ከሆነ ምንም ከሆነ እኔ አግዝሻለሁ እንጂ እኔ እንድትሄጂ አልፈልግም በጭራሽ ማለት ነው። አንተ ራሱ እኮ ስንት ነገር አለብህ አይደል እንዴ? የራስህን እንዴት አድርገህ ነው እኔን የምታግዘኝ? የሆነ ነገር የሆነ መፍትሄ እንፈልጋለን እንጂ እኔ አሁን በሰዓት እንደዛ አይነት ነገሮች ላይ እንድትወስኝ አልፈልግም። አይተሽዋል ባታዩ እኔ ምንም እንትን አልልም ነበረ። ግን የሄዱትም ማንም በቃ ደስተኛ አይደለም፣ ማንም አልተጠቀመም አይደል እንዴ? አንቺ እንደገና መልሰሽ ተመልሰሽ እንዴት እዛ ልትሄጂ ትችያለሽ እንዴ? አንቺ እኮ በሰዓት እኮ ኖርማሊ ያደለሽ ወልደሽ አግብተሽ ወልደሽ ምናምን መኖር ያለብሽ ሰዓት ነው ነበረ። ግን አልፈቀደልኝም፣ አልተፈቀደልኝም። የተፈቀደልኝ ስደት ነው እንግዲህ ምንም ማድረግ አልችልም። አሁን እኮ ከሞላበት እኮ ዝም ሆነሽ እኮ የሆነ ቦታ ላይ መረስ ትችያለሽ። ይቻላል እኮ ግን የሚቻለው ግን አገሪቱ ሰላም ስትሆን ያለው ቅድም እንዳልኩ አሁን ደግሜ ልንገርክ የቤት ኪራይና ያለው ኑሮ ውድነት ምናምን አሪፍ ሲሆን ነው ለውጥና እድገት የሚኖረው። ግን በዚህ ሁኔታ እንዴት ለውጥና እድገት ይኖራል? ተስፋ የምታስቆርጥ ሀገር ሆናለች ሀገራችን እና ለዛ ግን የምርን የምትሄጂ ከሆነ የእውነት እቀየምሻለሁ። እኔ በጣም አትቀየሚ። ለምን ትቀየመኛለህ? አትቀየመኝ። ለምን ትቀየመኛለህ? እኔም ግዴታ ስለሆነብኝ ነው የምሄደው። በጭራሽ እኔ እንጃ አላውቅም። ማለት እኔ ማገዝ ያለብኝ በሙሉ አግዝሻለሁ እንጂ እኔ እንድትሄጂ አልፈልግም በጭራሽ። እንግዲህ ቀስ በቀስ እንግዲህ እንድትስማማ አደርግሃለሁ እንጂ ምንም ማድረግ በቀስ ወይም ደግሞ ጊዜ ምናምን የሚያስፈልገው እንግዲህ ለማሳመን እሞክራለሁ። ቤተሰብ ግን እንደዛ እኮ የሚሆን አይነት ነገር አይደለም። ምን ለማለት ፈልገሽ ነው እንዴ? ማሪና አስቢው እስኪ አንቺ ተረጋግተሽ ነገሮችን ለማሰብ ሞክሪ። አስቤያለሁ በጣም ብዙ ጊዜ። በነገራችን ላይ ብዙ ጊዜ አስቤበት ምናምን ወስኜ ነው ለአንተ ለመናገር የወሰንኩት። ብቻ የሆነ ነገሮችን እስኪ አስቢ፣ እንደገና አስቢያቸው ቀስ ብለሽ ወደኋላ ተመልሰሽ እዛ ሄደሽ ምን አገኘው ምን አተረፍ የሚለውን ነገር ቀስ ብለሽ አስቢበትና የሆነ አሁን ላይ ሂጄ ምን እሰራለሁ፣ ምንድነው የማደርገው፣ እንዴት ነው ከሰዎች ጋር አስተግባብቼ ልሰራ የምችለው የሚለውን ነገር አስቢበትና እውነት የዛ ሞራል የሱ ስራ ሞራል ካለሽ እና ከሰዎች ጋር ከአረብ ሀገር ሰዎች ጋር የመስራት ሞራሉ ካለሽ እኔ አላውቅም፣ ግን በሰዓት ላንቺ እሱ ነገር ይገባሻል ብዬ አላስብም። እኔ እንደነገርኩሽ ነው፣ ሀሳቤንም አልቀይርም። ዛሬም ነገም ኖርማሊ እዚህ ሆነሽ ከጎንሽ ሆኜ አይ እንደዛ ሳይሆን ቀይር፣ ሀሳብህን ቀይር። ፍቀድልኝ ልሂድና ልስራ። አንተ የኔን ደስታ የኔን ሳቅ አይደለም የምትፈልገው? አዎ በቃ። ስለዚህ የኔን ደስታ ጥሩ ቤተሰብ ካለ ምናምን የሚያግዝ ከጎን አይዞ የምልህ ሰው ካለ ካጠገብክ ለማደግና ለመለወጥ እኮ ጥሩ ነው። ግን እሱን እኮ አንቺ ከአንዴ ሁለት ሶስት ካጠገብ ጥሩ ሰው ካሌለ ለማርል እንደ ለውጥ ከሌለ ለምን ትለፊያለሽ? ለምን ደግመሽ ትሄጃለሽ? ለምንድን ነው ራሽን እንደዚህ ጤነኛ ማለት ወደ በሽታ ውስጥ የምትከቺው? ለምንድን ነው ጭንቀት ውስጥ ራሽን የምታስገቢ? በቃ እዚህ ያገኘሽውን እየሰራሽ ትኖሪያለሽ እንጂ ኖርማሊ እኔም ከዛ ውጭ ደግሞ ከጎንሽ አግዝሻለሁ አልኩሽ። በቃ ሻይ ቡና ምንም ትጀምሪያለሽ፣ እኔ አግዝሻለሁ እንጂ እኔ እዛ ተመልሰሽ ትጃል ፈልግ። ሻይ ቡናም እኮ ለመጀመር አሁን እኮ ጥንጥዬ ቦታ ላይ በስንት ሺህ ብር እንደሚያከራዩ እንደ ድሮ ነው መሰለኝ አንተ የምታስበው ያለህበት። በቃ እኔ እንደ ድሮ ሳይሆን አለሁ እኮ እኔ እዚሁ ነው ያለሁት ኢትዮጵያ ውስጥ ነው ያለሁ። ግን ያወቅ አይመስለኝም ማሬና ይቅርታ ማለት እኔ እንጃ ምን እንደምትይ በቃ ግራ እየገባኝ። አይ ስደት ልሄድ ነው እያልኩ ነው፣ አረብ ሀገር ልሄድ ነው። ግራ ከገባክ ልድገምልክ አይደለ እንደ ቤተሰብ ልድገምልክ። ሀሳብ ለማስቀየር አንቺ ራስሽ ሀሳብ መቀየር ያለብሽ። ምክንያቱም የሆነ ጤነኛ የሆነ ሀሳብ እያሰብሽ አይደለም። እያሰብኩኝ ነው ላንተ መስሎክ ነው እንጂ አይደል ቤተሰብ ሄጄ ልስራና ልለወጥ። እስከዛሬ የሰራሁት አልሆነልኝም አልኩኝ፣ ሌላ ምንም አላልኩ።
ምንም ደስ የሚል ነገር አይደለም። በጣም የሚያስጠላ ነገር ነው ያስብሻለሽ። ኖርማሊ የሄዱትን ልጆች ለራሱ ብዙ ነገር የመከርሽ አንዴ ነበር ባለፈው። አሁን ዛሬ አንቺ እንዴት መልሰሽ እንደዚህ አይነት ነገር ውስጥ ትገቢያለሽ? አዎ የሄዱትንም በርቱ እያልኳቸው ነው። ገና ደግሞ ለሚሄዱትም ለመሄድ ያሰቡትም ብዙ ሰዎች ግን እንዲሄዱ አልገፋፋም። በእርግጥ ሄዱ አይደለም ግን በቃ ኑሮ ከባድ ከሆነ ትላለህ። እቺ ነገር ተመችታኛለች። ተመችቶኛል። ይሄ ነገር ይመቻል ታውቃለህ። በቃ እኔ ልሂድ እና አልፈቀድክልኝም እንዲሄድ? በጣም ነው የሚያስጠላው። ለምን ለዚህ ትጠረኛለሽ ብዬ አላሰብኩም። በቃ እኔ እኮ አንተን አልጠላሁም። ወይኔ ጓዴ ለዚህ ትጠረኛለሽ ብዬ አላሰብኩም። ኦኬ እንደዛ ነው እንዴ ያልከኝ? አይ ለዚህ ነው የጠራሁት። ለሌላ ነገር ለምንም ልጠራህ አልችልም። ለዚህ ነው የጠራሁት እና ያው እንደሰማኸው ነው እንግዲህ። እኔ በቃ የለሁበትም። እኔ በምችለው ነገር በሙሉ አግዝሻለሁ እንጂ የለሁበትም ለምን ትለኛለህ? እኔ ምክንያቱም መሸኘትም አልችልም። በቃ አለህበት ብዬ እኮ ነው መጥቼ ያማከርኩት። በቃ እኔ ልሂድ ማለት የት ነው የምትሄደው? እኔ እዚህ ቆሜ ጥለኸኝ ልትሄድ ነው እንዴ? በቃ አይ ይሻላል። ምክንያቱም አንቺ እኔ እንዴት ይሄን ነገር ታስቢያለሽ? የት ነው ታዲያ የምትሄደው? ታዲያ ምን ላስብ? ማስበው ግራ ስለገባኝ ነው። እንደ ጓደኛ ጠርቼ ስላማከርኩክ ነው። እኔ እኮ ጓደኛዬ ነህ፣ ታግዘኛለህ፣ ታማክረኛለህ ብዬ ነው ጠርቼ ማማከርክ አይደል እንዴ? እንጂ እንድትቆጣ እንድትበሳጭ አይሆንም እንድትለኝ አይደለም። አይሆንም። አሁን ደግሜ የምነግርሽ አይሆንም። እኔ ማግዝሽን በሙሉ አግዝሻለሁ እንጂ እንድትሄጂ አልፈልግም። ምን እንግዲህ እንደምንም እንግዲህ ለማሳመን እሞክራለሁ እንጂ እሺ እንድትል ነገሮችን ለማስተካከል እሞክራለሁ እንጂ አይሆንም። ከባድ ነው። ይሄ ካንቺ ማለት ፍራንክ ነው። ለማንኛውም ፍራንክ እያደረኩ ነው። የምርሽን ፍራንክ ነው እና ትንሽ እኮ እንትን ህሊ ብዬ ነው። ምን ማለት ነው? ኧረ አረግ የሰው አለ እና እዚህ ጋር ነው እንዴ ፍራንክ የሚደረገው? በዚህ ነው እንዴ የሚቀለደው? ቀልድ ነው እንዴ? ቀልድ አይደለም። እና ታዲያ ምን ፍራንክ ነው? በቃ አይዞህ ፍራንክ ነው። እሺ አይዞህ አልሽራሽር አይ ነገር ተመችቶኛል። ቤተሰብ ይመቻል። እውነቴን ነው። ለማንኛውም ፕራንክ ነው። እሺ ፕራንክ ነው ያደረኩት። እውነቴን አይደለም። የመሄድ ሀሳብ የለኝም። በእውነት እኔ መልሼ የማደርገውን ነገር አደርጋለሁ። ምን ልታረግ ነው? ፍራንክ ነው። ለማንኛውም እና የምራስ ደንገጥሽኝ እንዴ ጭራሽ አረብ ሀገር ተመልሼ እሄዳለሁ ትይኛለሽ። የእውነት በጣም ነው የደበረኝ። አዎ አይ አንተ አይነት ስሜት ነው እየተሰማኝ ያለው። በቃ የሄድሽ እውነት ሄድሽ ምናምን እንዴ እኔ ብዙ ነገር እያሰብኩ ነበር እኮ ስላንቺ። እኔ በሰዓት አሁን እንደዛ አይነት ነገር መስማት አስበሽው ሰው ሌላ ነገር እያሰበ እንዴት እንደዛ አይነት ነገር ይሰማል? እኔ እንጃ ብቻ በጣም ግራ ነበር የገባኝ። ለማንኛውም ፍራንክ መሆኑ ደስ ብሎኛል። ቴንክ ዩ ሶ ማች። ለማንኛውም እኔ አረብ ሀገር እንደማትወድ ስለማቅ በዚህ ልምጣ ብዬ ነው። ምክንያቱም ሰሞኑን ጠግበሃልና ብዙ ሪያክሽኖችን እያሳየኝ ነውና ያንን እስቲ ቆይ አረሳስቼ ብድር ልመልሳ ብዬ ነው ዛሬ ፍራንክ ያደረኩትና ለማንኛውም እኔ አልሄድም። የመሄድ ሀሳብ ፍላጎት የለኝም። እግዚአብሔር የተመሰገነ ይሁን። ያው እንዳልኳችሁ ቤተሰብ እውነት ለመናገር ኑሮ ከባድ ነው። ስለ ኑሮ አይወራም ኢትዮጵያ ውስጥ ግን እንደምንም መቻል ነው። እንታገለዋለሁ እንጂ ስደትን ከዚህ በኋላ አልመርጠውም ብዬ ነው የማስበው። አላቅም የነገውን እጣ ፈንታዬን አላቅም። ግን እስከዛሬ እስከዚች ሰዓት ድረስ የመሄድ ሀሳብ የለኝም እና እግዚአብሔር ሁሉንም ያስተካክለዋል። ለማንኛውም ስደትን ለምንድን ነው እንደዚህ የምጠላው ግን አንተ? ምን ችግር አለ ሄደን ሰርተን ብንመጣ? እኔ እኮ ሰርታችሁ መምጣቱን አይደለም ነው ግን አንደኛ እዛ ጋር ብዙ ነገር አለ። ብቻሽን ነው የምትኖሪው እንደማለት ነው። ምክንያቱም ከማንም ጋር አትገናኝም። ኖርማል ኪችን ውስጥ ብቻ ነው የምትይው ጊዜሽን የምታሳልፊው። ያ ማለት ደግሞ ኖርማሊ በስነ ልቦናሽ ላይ ብዙ አይነት ጫናዎች ያሳድሩብሻል። ጤነኛም አትሆኝም። ብቻ አላቅም ንጹህ አየር አታገኝም። ከሰው ጋር አትጫወችም። እሱ ነገር በጣም ተጽዕኖ አለ። ከዛ ውጭ ደግሞ ሰርተሽ እንኳን ኖርማሊ ያለሽን ነገር ይዘሽ መጠሽ የምትቀየር ቢሆን አሪፍ ነበር። ግን የትኛውም ሰው ሲቀየር አይቻልም። እኔ አሁን ኖርማሊ አረብ ሀገር ያሉ እህቶች በሙሉ ወይ ለቤተሰብ ወይ ለእህታቸው ወይ ለወንድሞቻቸው ወይ ደግሞ ለሆነ እንደዚህ ኖርማሊ እንደኔ ማለት ነው እንደኔ በነገራችን ላይ እንደኔ መጥፎ ቤተሰብ ያለው ሰው አያልፍለትም። መጥፎ ሳይሆን ጥሩ ቤተሰብ ያለውም ሰው ማለት ነው ያለው ሰው አዎ ለእህት ለወንድም ምናምን አንዱ ዩኒቨርሲቲ አንዱ የሆነ ቦታ አንዱ እንደዚህ ቸገረኝ እያለ ለነሱ ነው እንጂ የሚሆኑት ለራሳቸው ማንም ሰው ሆኖ አይቻላልም። እና
እኔ ማንም ሰው ወደዛ ሊሄድ ነው ሲለኝ በቃ ደስ አይለኝም። ለዛ ነው ለማንኛውም አንተ ካጠፋው በጣም አረብ ሀገርን ስለማትወድ ነው። አይወድም፣ በጣም ነው የሚጣላው። ማንም ሰው እንዲሄድ አይፈቅድም። እና ለዛ ነው በዚህ መንገድ በደካማ ጎን የመጣሁብህ። እና ለማንኛውም ካጠፋው ይቅርታ፣ ግን ተሳክቶልኛል። ተሳክቶልኛል እና ሌላ ጊዜ ተሳክቶልኛል ተሳክቶልኛል ቤተሰቦቼ። እና ፕራንክ በነገራችን ላይ ጎበዝ አይደለሁም፣ እየሞካከርኩኝ ነው። ግን እስቲ ኮሜንት አድርጉልኝ የኔ ውድ ቤተሰቦች፣ በምን አይነት ቪዲዮ ልምጣ፣ ምን አይነት ፕራንክ ላድርገው? ኮሜንት አድርጉልኝ። ቪዲዮን ደግሞ ተመልከቱልኝ፣ አበረታቱኝ፣ አይዞሽ እህቴ ይበሉኝ። እሺ፣ እወዳቸዋለሁ። እናመሰግናለን። መልካም፣ አመሰግናለሁ። ቴንክ ዩ ሶ ማች።